በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እነሆ መንፈሳዊ ካነበብኩት ስነ ጽሑፍ ይዤላችሁ ቀርቤያለሁ። መጽሐፍ ቅዱስ ማን ጻፈው? መጽሐፍ ቅዱስ ማን ጻፈው? 81 ወይስ 73 ወይስ 66? እስከ ፍጻሜ ድረስ አብራችሁ ቆዩ። መጽሐፍ ቅዱስ ማን ጻፈው? መጽሐፍ ቅዱስ ባለቤቱ እግዚአብሔር ሲሆን ጸሐፊዎች ግን ከእርሱ የተላኩ ቅዱሳን ሰዎች ናቸው። ጸሐፊዎች ብዛታቸው ከ40 በላይ ሲሆን አንዳቸውም ያለ እግዚአብሔር ፍቃድ አልጻፉም። በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድፈው ተናገሩ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20። መጽሐፍ ቅዱስ አሁን በእጃችን ላይ እንዳለው ለአንድ የተጠረዘ መጽሐፍ ነበር። መጽሐፍ ቅዱስ በአንድ ወቅት በአንድ ጊዜ ተጠርዞ የተሰጠ ወይም ከሰማይ የወረደ ሳይሆን በተለያዩ ክፍሎች በተለያዩ ጽሑፋት እና ዘመናት የተጻፈ ናቸው። በጥንት ዘመን መጽሐፋትን በጥቅሉ ተጠቅልለው ይቀመጡ እንደነበር ብዙ ማስረጃዎች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ናዝሬት የሚገኘው ምኩራብ የነቢዩ ኢሳይያስ ጥቅልል መጽሐፍ ነበር። የነቢዩን የኢሳይያስን መጽሐፍ ሰጡት። መጽሐፉም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው ተብሎ የተጻፈበት ስፍራ አገኘው። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጥ አለው። ሉቃስ 4 ከቁጥር 17 እስከ 20። ከዚህ ክፍል እንደምንረዳው ቅዱሳት መጽሐፋትን ለብቻቸው በአንድነት ሳይጠረዙ እንደነበሩ ነው። ቅዱሳት መጽሐፋትን አሰባስቦ ቅዱሳት ሐዋርያትን ስለ ሥርዓተ ቤተ ክርስቲያን የተለያዩ ቀናትና ደንግገዋል። ከነዚህም ውስጥ አንዱ ስለ ቅዱሳት መጽሐፋት ነው። በ325 በኒቅያ በተካሄደው ጉባኤ እና እውነተኞች ቅዱሳን መጽሐፋትን ለመሰብሰብ በተወሰነው መሰረት ቅዱስ አትናቴዎስ በ367 ዓመተ ምህረት በ39ኛው የትንሣኤ መልእክቱ ላይ የቅዱሳትን መጽሐፋትና አይነት በአብዛኛው አስታውቋል። ከዚህም በሎዶቅያ በተካሄደው ጉባኤና በ393 እስከ 399 እና 419 በሰሜን አፍሪካ ተገኘ በነበረችው ቀርጥግና ካርዴት በተካሄደች ጉባኤ ቅዱሳት መጽሐፍ ለይቶ ለማወቅ ጥርት ተደርጎ የካሬንቶች ጉባኤ ከተካሄደው በኋላ ቅዱሳት መጽሐፋትን በአንድ ላይ መጠረዝ እንደተጀመረ ይናገራል። ከዚህ ጊዜ ጀምሮ የሁሉ ቅዱሳት መጽሐፋትን መድበል ጥርዝ ተብሎ መጠራት ተጀመረ። ጥንታዊ ቤተ ክርስቲያን የቅዱሳትን መጽሐፋትን ብዛት 81 መሆኑን ትናገራለች። ዳሩ ግን በዓለም ላይ መብዛት ተሰራጭቶ የሚገኘው መጽሐፍ ቅዱስ 66 ነው። በ66ቱ ውስጥ የሌሉ መጽሐፋት አንደኛ
ከብሉይ ሁለተኛ ቀኖና መጽሐፋት አንድ መጽሐፈ ዕዝራ ስትሉ፣ መጽሐፈ ዕዝራ ካልዕ፣ መጽሐፈ ጦቢት፣ መጽሐፈ ዮዴት፣ መጽሐፈ አስቴር፣ መጽሐፈ መቃብያ ቀዳማዊ፣ መጽሐፈ መቃብያ ካልዕ፣ መጽሐፈ መቃብያ ሳድስ፣ መጽሐፈ ሲራክ፣ ጸሎተ ምናሴ፣ ተረፈ ኤርምያስ ሶስና፣ መጽሐፈ ባሩክ፣ መጽሐፈ ጥበብ፣ መዝሙር ሰለስቱ ደቂቅ፣ ተረፈ ዳንኤል፣ መጽሐፈ ኩፋሌ፣ መጽሐፍ ሄኖክ። ለከ ሐዲስ ኪዳን ትእዛዘ ሲኖዶስ፣ ገሰው ሲኖዶስ፣ አብቶስ ሲኖዶስ፣ ሥርዓተ ጸሎት ሲኖዶስ፣ መጽሐፈ ኪዳን ቀዳማዊ፣ መጽሐፈ ኪዳን ካልዕ፣ ቀለሚንጦስ፣ ዲድስቅልያ። እነዚህ የሐዲስ ኪዳን መጽሐፋት አሁን በእጃችን የሚገኙ መጽሐፍ ቅዱስ ውስጥ አልተካተቱም። ይሄ የሆነው እያንዳንዳቸው በጣም ትልቅ መጽሐፋት በመሆናቸው ለማካተት አስቸጋሪ በመሆኑ ነው። ከ81ዱ መጽሐፍ መድበን ነው የምንቆጥራቸው። ሁሉም መጽሐፋት በቤተ ክርስቲያናችን ቤት መጽሐፋት ውስጥ ይገኛሉ። እንዲሁም ገዝቶ ማንበብ ይቻላል። እነዚህ ከላይ የተጠቀሱትን መጽሐፋትን ሳታጓድሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትቀበላለች። ዘመናዊ ነን የሚሉ እምነቶች ግን ከ66ቱ ውጭ ሌላ የለም ሲሉ ይሰማሉ። ለዚህም የሚጠቅሱት ዮሐንስ ራእይ መጨረሻው ላይ ያለውን ቃል ነው። ማን በዚህ ላይ አንዳች ቢጨምር፣ እግዚአብሔር በዚህ መጽሐፍ የተጻፉትን ቃሎች አንዳች ቢያጎድል፣ በዚህ መጽሐፍ ከተጻፈ ከሕይወት ዛፍ እና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎድልበታል። ራእይ 22 ከቁጥር 18። ይህን አባባል በጥሞና ስናጤነው የዮሐንስ ራእይ ብቻ የሚመለከት ሆኖ እናገኘዋለን። በዚህ በትንቢት መጽሐፍ አለ እንጂ ከዚህ መጽሐፍ ቅዱስ ውጭ አላለም። ምክንያቱም መጽሐፍ ቅዱስ የትንቢት መጽሐፍ ብቻ ሳይሆን የወንጌል፣ የመዝሙር፣ የመልእክታትና የመሳሰሉ መጽሐፍ ነው። በተጨማሪ የዮሐንስ ራእይ መጽሐፍ ጠፍቶ ስለነበረ እንደገና ለቅዱስ ዮሐንስ አፈወርቅ እግዚአብሔር ገልጾለት ስለጻፈው በዚህ ላይ አንዳች ቢጨመር ብሎ የጻፈው ወንጌላዊ ዮሐንስ ሳይሆን ቅዱስ ዮሐንስ አፈወርቅ ነው። ደግሞ መጽሐፍ ቅዱስ ከመነሻው እንደዚህ አንድ ላይ እንደተጠረዘ ሆኖ የተገኘ አይደለም። ጸሐፎቹ በተለያዩ ዘመን የነበሩ እንደሆኑ ሁሉ መጽሐፋትም በተለያየ ዘመናት የተጻፉና በአንድ ወቅት ሁሉም የመጽሐፍ ቅዱስ ጸሐፊ ተጽፈው አልቀው በጥርዝ መልክ እንደወጡ አድርጎ በመውሰድ የዮሐንስ ራእይን ማጠቃለያ ለሁሉም መጽሐፍ አድርጎ መውሰዱ አለማወቅ ወይንም ተንኮል ነው። መጽሐፍ ቅዱስ በኢትዮጵያ በብሉይ ኪዳን በሀገራችን ቋንቋ በግዕዝ የተተረጎመው ከክርስቶስ ልደት በፊት 1000 ዓመት ቀድሞ ብሎ ሲሆን ይኸውም በንግሥተ ሳባ ዘመነ መንግስት ጊዜ ነው። ኢትዮጵያ ከዚህን ጊዜ ጀምሮ መጽሐፋትን ጠብቃ አቆይታለች። አባቶች ምንም አይነት ጦርነት ቢነሳ ሕይወታቸውን በማስቀደም መጽሐፋትን ጠብቀው አቆይተውልናል። ከምዕራባውያን በፊት ክርስትና ሆነ የአይሁድ እምነት የተቀበለችው ሀገራችን በምዕራባውያን በሌሉ መጽሐፋትን መገኘት ብቸኛ ሀገር ናት። ለዚህም ነው በአይሁድ ዘንድ ሆነ በሮማውያን ዘንድ በነበረው ጦርነት የጠፋ መጽሐፋትን ኢትዮጵያ ውስጥ ግን የሚገኙት። ለዚህም መጽሐፈ ሄኖክና መጽሐፈ ኩፋሌ ምሳሌዎች ናቸው። የመጽሐፍ ሄኖክ ጥቅልል አሁን በቅርብ በቁምራን ዋሻ ተገኝቷል። የተገኘው ጥቅልል ሀገራችን ጠብቃ ካቆየችው መጽሐፈ ሄኖክ ጋር አንድ አይነት ሆኖ በመገኘቱ ምዕራባውያን ተርጉመው መጠቀምም ጀምረዋል። የብሉይ ኪዳን መጽሐፋት ሁለት አይነት የቀኖና ክፍሎች ያካትታል። እነሱ ፕሮቲክላክና ዲዮቴሪካን ይባላሉ። የመጀመሪያ እነዚህ መጽሐፋት የተሰበሰቡት በካህኑ ዕዝራ ሲሆን መጀመሪያ በቀኖና መጽሐፋትን የተመዘገቡ ናቸው። አንደኛ መቃብያ ቁጥር 2:10 ነህምያ የንግሥትን መጽሐፍ የያዘ
ቤተ መጽሐፍ አቋቁሞ ነበር። እነዚህ መጽሐፍ በሶስት ይከፋፈሉ። እነሱም ቶራህ፣ አምስቱ ብሔረ ኦሪት፣ ነቢያም፣ ቀደምት ነቢያት እና ድህረት ነቢያት እና ከትንቢም ታላላቅ የታሪክ መጽሐፋት፣ ታናናሽ የታሪክ መጽሐፋት ያካትታል ተብሎ ይጠራሉ። እንዲሁም ዲዮትሪክም የምንላቸው አይሁድ እንደ ቀኖና መጽሐፋትን የማይቀበሏቸው ግን አንድ አዋልድ መጽሐፍ የሚቀበሏቸው ናቸው። በነገራችን ላይ አይሁዶች 24 የብሉይ ኪዳን መጽሐፋት ብቻ ሲቀበሉ የመጽሐፋቸው አቆጣጠር ከኛ አቆጣጠር ይለያል። ፕሮቴስታንቶች 39 የብሉይ ኪዳን እንዲሁም 27 የሐዲስ ኪዳን ይቀበላሉ። ካቶሊኮች ደግሞ 46 የብሉይ ኪዳን መጽሐፋትና 27 የሐዲስ ኪዳን መጽሐፋትን ሲቀበሉ፣ እኛ ኦርቶዶክስ ተዋሕዶዎች ግን 46 የብሉይ ኪዳንና 35 የሐዲስ ኪዳን መጽሐፋትን እንቀበላለን። ከካቶሊኮች ጋር በብሉይ ኪዳን የምንቀበላቸው መጽሐፋት ላይ የአቆጣጠርና የመጽሐፍ ልዩነት አለ። እነዚህ ላይ ከላይ በግልጽ እንደምንረዳው 81 የነበረው የመጀመሪያው መጽሐፍ ቅዱስ ብዛት ቀስ በቀስ በሰዎች እየተቀነሰ እንዲሁም በነበሩበት ጦርነቶች መጽሐፋቱ እየጠፋ በመምጣቱ በመጀመሪያ 73 እንዲሆን በመቀጠልም ማርቲን ሉተር ሲያምንበት ከነበረው ከካቶሊክ እምነት ከካቶሊክ መነኮሳት ጋር በነበረው የግል ጸብ እና የፖለቲካ ጸብ የጀርመን ዜጋ ስለነበረ የአይሁዶች ጥላቻ በነበረው ቅሬና ምክንያት 7 መጽሐፋትን በገዛ ፈቃዱ ቀንሶ ዛሬ በምዕራባውያን ዘንድ በስፋት የተስፋፋውና የእኛን ሀገር ጨምሮ በኢኮኖሚ እና በፖለቲካ ኃይል የሌላቸውን ሀገራት የተቆጣጠረውን የ66 መጽሐፋትን ሊያስፋፋ ችሏል። መናፍቃን 81 አሐዱ መጽሐፍ ቅዱስን የማይቀበሉበት ምክንያቶችና እንዲቀበሉ የሚያስገድዷቸው ምክንያቶች እንዲሁ ከ66 ውጭ ሌሎች ቅዱሳን መጽሐፍ የሉም እንዳይሉ ማስረጃዎች ተቃዋሚዎች ከ66 ውጭ መጽሐፍ የለም ቢሉም ሐዋርያት ሆኑ ጌታ ከ81 መጽሐፋትን እየጠቀሱ አስተምረዋል። ይህንም እስቲ በማስረጃ እንመልከት። ማስረጃ 1 ኢየሱስ ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር ይላል ወንጌላዊ ቅዱስ ሉቃስ 3 ከቁጥር 3። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከ30 ዓመቱ በፊት የት ነበር? ምን እየሰራ ነበር ብለን ስንጠይቅ መልሱን በ66 መጽሐፍ ውስጥ ሳይሆን በቤተ ክርስቲያናችን የትውፊት መጽሐፋት ውስጥ እንደ ጉቱን እንደሚመስል በዝርዝር ተጽፎ እናገኘዋለን። ማስረጃ 2 በማቴዎስ ወንጌል ምዕራፍ 27 ቁጥር 3 እስከ 10 በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውን ብር ለካህናት አለቆች ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱም ግን እኛስ ምን ገዶን አንተው ተጠንቀቅ አሉ። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባ ጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በዚያን ጊዜ በነቢዩ በኤርምያስ የተባለው ከእስራኤል ልጆችም አንዳንዶች የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ተፈጸመ። በዚያን ጊዜ የነቢዩ ኤርምያስ ቃል ተፈጸመ ይላል። ይሁዳ እንዲሁም ያለው የእስራኤል ልጆች የተስማሙበትን ክብርና ዋጋ 30ውን ብር ወስዶ ይህን ቃል የምናገኘውን በ66ቱ ውስጥ ሳይሆን በተርፈ ኤርምያስ ምዕራፍ 7 ከቁጥር 2 እስከ 4 ነው። ቅዱስ ማቴዎስ ትንቢት ኤርምያስን ጠቅሶ ሲጽፍልን በነቢዩ ኤርምያስ የተባለው ብሎን ነው። ምን ተባለ ስንል ማቴዎስ
የተባለውንና ተፈጸመ ያለን የምናገኘው መናፍቃኑ አንቀበልም በሚሉት በ80 አሐዱ መጽሐፍ ቅዱስ ውስጥ ነው። ማስረጃ 3 ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ከአንድ በላይ ብዛት ሲያመለክት 2 ወይም 4 ወይም 10 ሳይሆኑ ሥላሴም ሶስትነት ስተት መሆናቸውን የሚናገር በሲራክ 2:22 ሄኖክ ምዕራፍ 5:38 ሄኖክ ምዕራፍ 6:24 ሄኖክ 13 ከቁጥር 14 እዝራ ስትሉ ምዕራፍ 4 ከቁጥር 56 እዝራ ስትሉ ምዕራፍ 12 ከቁጥር 48 ሲራክ 44 ከቁጥር 10 በግልጽ ሥላሴ እያለ በማሳየት ነው። ክብር ለቅድስት ሥላሴ ይሁን፣ አሜን። ማስረጃ 4 በሉቃስ 14 ቁጥር 13 እስከ ቁጥር 14 ነገር ግን ግብዣ ባደረገ ጊዜ ድሆችንና ጉንዶችን አንካሶችም ዕውሮችም ጠራ፣ የሚመልሱትን ብድራት የሌላቸውን ብፁዕ ትሆናለህ የሚለውን ኃያል ቃል ከጦቢት ምዕራፍ 4 ከቁጥር 7 እስከ ቁጥር 10 የተገኘ ነው። ከገንዘብህም ምጽዋት ስጥ፣ ምጽዋትን በመጽዋትህ ጊዜ በገንዘብህ አትዘን፣ ከድሃ ፊትህን አትመልስ፣ እግዚአብሔር ገጸ በረከቱ ከአንተ አይመልስም። ማስረጃ 5 አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 4 ቁጥር 2 በጌታ በኢየሱስ የትኛውም ትእዛዝ እንደሰጠናችሁ ታውቃላችሁን? ይህ የእግዚአብሔር ፍቃድ እነርሱን መቀደሳችሁ ነውና ከዝሙት እንድትርቁ የሚለውን ኃያል ቃል ቅዱስ ጳውሎስ ከጦቢት 4 ቁጥር 12 ጠቅሶ ነው ያስተማረ የተገኘው። ማስረጃ 6 በዮሐንስ ወንጌል 10 ቁጥር 22 የኢየሩሳሌም መቅደስ መታደስ በዓል ሆነ። የመቅደስ መታደስ በዓል በሌሎቹ የብሉይ ኪዳን መጽሐፋት እናገኘዋለን፣ ግን ቅዱስ ዮሐንስ ከመጽሐፈ መቃብያን 4 ላይ ጠቅሶ ተናገረ። ማስረጃ 7 በሮሜ መልእክቱ ቅዱስ ጳውሎስ ቁጥር 13 ቁጥር ምዕራፍ 13 ቁጥር 1 ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች የእግዚአብሔር በእግዚአብሔር የተሾሙ ናቸው የሚለው ኃያል ቃል ከሲራክ 17 ቁጥር 14 የተወሰደ ነው። ማስረጃ 8 አዳምና ሔዋን አቤልና ቃየልን ወለዱ። ቃየል ሚስቱን አወቀ ጸነሰችም ይላል ዘፍጥረት 4:17 በ66ቱ መጽሐፋት ላይ ስለ አቤልና ቃየል መወለድ እንጂ ሌላ የሰው ዘር በምድር ላይ ስለመኖራቸው ምንም አያወራም። ታዲያ ይህችን የቃየልን ሚስት ከየት መጣች? ስለሷ ምንም አይናገርም። በዓለም ላይ የኖሩ ሰዎች 4 ብቻ እንደነበሩ ነበር የምናነበው። የዚህ መልስ የምናገኘው በኩፋሌ 5 ቁጥር 8 እስከ 17 ባለው። ማስረጃ 9 ይሁዳ መልእክት ሄኖክን ትንቢት ከመጽሐፍ ሄኖክ ጠቅሶ ጽፎታል። ከአዳም ጀምሮ 7ኛ የሆነው ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ ኃጢአተኝነትንም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞች ኃጢአተኞች በእርሱ ላይ ስለተነገሩ ስለ ጨከና ነገር ሁሉ ኃጢአተኞች ሁሉ እንዲወቀስ ከአእላፍ ቅዱሳን ጋር መጥቷልና የይሁዳ 1 ከቁጥር 14 እስከ ቁጥር 15 መጽሐፈ ሄኖክ ደግሞ በስልጣን 6ቱ መጽሐፍ ቅዱስ ውስጥ የለም። ሄኖክ ትንቢት ተናገረ ብሎ ከትንቢት ጠቅሶ ይሁዳ በመልእክቱ ጽፏልና ይህም ትንቢት በሄኖክ 1:9 ላይ በግልጽ ተቀምጦ እናገኘዋለን። እንግዲህ ይሁዳ ሄኖክ ትንቢት መናገሩን እየነገረን ተቃዋሚዎች ሄኖክ ትንቢት አልተናገረም ይሉናል። እኛስ በመንፈስ ቅዱስ ተመርቶ የጻፈውን ይሁዳን እናምናለን፣ እሱ የተቀበለውን እንቀበላለን። ጥበብ አይኮረጅም። መጽሐፍ ቅዱስ ትውፊታዊ የአምላክ ቃል ነው። በመጀመሪያ እስኪ መጽሐፍ ቅዱስ ትውፊታዊ መረጃ በመሆኑ እንተማመን።
ትውፊት ማለት ቅብብል፣ ርክክብ ወይም ውርስ ማለት ነው። ይህ መንፈሳዊ ውርስ ከቀደሙት አበው ለእኛ በርክክብ ደርሶናል። አንዱ ከሌለው ከተቀበለው ለሌላው አሳልፎ በመስጠት እስከ ዘመናችን የደረሰ እውነታ ነው። ትውፊት መጽሐፍ ቅዱስ ከመጻፉ በፊት ያለ የነበረ ነው። እንደውም መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን አምነን የተቀበልነው የቀደሙት አባቶች የእግዚአብሔር ቃል መሆኑን በትውፊት ስላስረዱን ነው። ለምሳሌ አንድ ዓለም ከተፈጠረ 1486 ዘመን መጽሐፈ ሄኖክ ተጻፈ። 2 እስራኤል በግብጽ ሳሉ በፈርዖን ዘመን የኢዮብ መጽሐፍ ተጻፈ። 3643 ዓመተ ምህረት እስራኤል ከግብጽ ወጡ። በዚህ ጊዜ ኦሪት ተጻፈ። እንግዲህ ከ1486 ዘመን በፊት የተጻፈ ሕግ አልነበረም። በዚያን ጊዜ የነበሩ አበው ይመሩ የነበሩት ሙሉ በሙሉ በትውፊት ወይም በሕገ ልቦና ነበር ማለት ነው። ከ66ቱ መጽሐፍ ቅዱስ ውጭ ሌሎች ቅዱሳን መጽሐፋት የሉም የምትሉ ወይም ትውፊታዊ መረጃ አንቀበልም ለምትሉ እስኪ የሚመለከተውን ጥያቄ እናቅርብ። አንደኛ፣ በኦሪት ዘፍጥረት አገላለጥ ቃየልን ሆነ አቤል ሁለቱም ለእግዚአብሔር ከስራቸው ውጤት መስዋዕትን አቅርበዋል። ዳሩ ግን የተቀበለው የአቤልን መስዋዕት ብቻ ነው። የቃየልን መስዋዕት አልተቀበለም። ለምንድን ነው? መቼ ለአቤል አድልቶ ነው የሚል መልሶ እንደማይሰጥ እርግጠኛ ነው። ምክንያቱም እግዚአብሔር ለሰው ፊት አያዳላም። 2 አቤል ከበጎች በኩራትና ከስቡ የእግዚአብሔር መስዋዕት አቅርበዋልና። ከበጎች መካከል በኩራት ስቡን ማቅረቡ እንደሚገባ እንዴት ታወቀ? ምክንያቱም የጽሑፉ ሕግ ትእዛዝ በዘመኑ አልነበረም። 3 ቃየልም ሚስቱን አወቀ፣ ጸነሰችም፣ ሄኖሄንም ወለደች ይላል። እግዚአብሔር ወንድና ሴት አድርጎ የፈጠረው አዳምና ሔዋንን ብቻ ነው። አዳም ሔዋን ደግሞ የወለደችው ቃየልን እንደሆነ በምዕራፍ 4 ተገልጿል። ታዲያ የቃየል ሚስት ማነች? ከየትስ መጣች? ስለሆነም ከላይ የተጠቀሱትን ጥያቄዎች ለመመለስ ከ66 መጽሐፍ ቅዱስ ውጭ የሆኑትን ሌሎቹ ቅዱሳን መጽሐፋትን ትውፊትን መረጃ መሰረት በማድረግ ይገባል። ያለበለዚያ ጥያቄዎች የማይፈቱ እንቆቅልሽ ነው መቅረታቸው ነው። እስኪ ደግሞ ወደ ሐዲስ ኪዳን እንሄድ። የመጀመሪያዎቹ ክርስቲያኖች ቢያንስ ለ20 ዓመታት ያህል ስለ ጌታ ይማሩ የነበሩት በቃል ነበር። ምክንያቱም ሐዲስ ኪዳን ገና በጽሑፍ አልተቀረጸም ነበርና። በቅብብል ወይም በስሜ የሚያገኙትን እነርሱ ራሳቸው ከጌታ እንደተቀበሉ አድርገው ያስተምሩ ነበር። ለዚህም ጥሩ ምሳሌ የሚሆነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ ቁጥር 24 ጳውሎስ ከሐዋርያት ቃል የተማረው ለሌሎቹ ደግሞ አስተላልፎ፣ ስለዚህም ወንጌል የሚያስገኘው በጽሑፍ መስፈሩ ብቻ ሳይሆን የሕያው እግዚአብሔር ቃልና የሕይወት መንገድ መሆኑን ነው። በጌታ ጊዜ ወንጌል ገና አልተጻፈም ነበር። ለሐዋርያትም ወደ ዓለም ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ማርቆስ 16 ቁጥር 1። ይህንም ሲል የሰሙት የተማሩትን እንጂ በጽሑፍ ቀርጾ የሰጣችሁ ወንጌል አልነበረም። በተጨማሪም በማርቆስ ወንጌል ምዕራፍ 1 ከቁጥር 21 እስከ ቁጥር 22 ወደ ቅፍርናሆም ገቡ። ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጸሐፊዎች አይደለም። በትምህርቱ ተገረሙ። ይህ የክርስቶስን ተቃዋሚዎች ራሱ ያስገረማቸው ትምህርት ምን አይነት ነበር? ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ መጽሐፋት ሁሉ የተጻፈው ተረጎመላቸው። ሉቃስ ወንጌል 24 ከቁጥር 27። ከትንሣኤው በኋላ በሁለቱ ደቀ መዝሙር የተረጎመላቸው የመጽሐፋት ትርጓሜ በየትኛው ሐዲስ ኪዳን ላይ ይገኛል? በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ማቴዎስ 2:23
ይህ የተናገረው ነቢይ ማን ነው? በየትኛው ትንቢት መጽሐፍ ይገኛል? ማቴዎስ 27 ቁጥር 9 በዚያን ጊዜ በነቢዩ ኤርምያስ የተባለው ከእስራኤል ልጆች አንዳንዶች የተገመተውን ዋጋ 30 ብር ያዘ። ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ተፈጸመ። ይህስ ከየት ተገኘ? በተጨማሪም ሉቃስ 2:25-32 እስከ 32፣ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 8፣ ዕብራውያን 12 ከቁጥር 21፣ ራእይ 2 ከቁጥር 14፣ ዮሐንስ 20 ከቁጥር 30፣ ዮሐንስ 21 ከቁጥር 25፣ እንዲሁም ይሁዳ 9 ቁጥር 9 እንዲሁም ዮሐንስ 1:48 ሌሎቹም ማሳያዎች ናቸው። በአጠቃላይ የእነዚህ መረጃዎች ከ66 መጽሐፍ የማናገኛቸው ነገር ግን ተዋህዶ እምነት በምትቀበልባት 81 ውስጥ ፈንትው ብለው የተጠቀሱ ናቸው። ታዲያ እነዚህን የመሳሰሉ ፍሬ ሀሳቦች ስለተቀመጡበት ነው 80 አሐዱን ከሌላው ጋር ይጋጫል የሚለው ብርሃነ ዓለም ቅዱስ እንዲያውም ብርሃነ ዓለም ቅዱስ ጳውሎስ እንዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችሁ ቢሆን ወይም በመልእክታችሁ የተማራችሁትን ወግ ያዙ ያለው ሁለተኛ ተሰሎንቄ ቁጥር 2 ምዕራፍ 2 ከቁጥር 15 በቃላችን በመልእክታችሁ የተማራችሁት ወግ ያዙ ሲል ትውፊት ማለት ነው። ፊልጵስዩስ ምዕራፍ 4 ቁጥር 9 ከእኔ የተማራችሁትን የተቀበላችሁትን የሰማችሁትንና ያያችሁትንም እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሁን። የቅዱስ ጳውሎስ መልእክት ግልጽ ነው። በፊልጵስዩስ የሚኖሩ ክርስቲያኖች ከእርሱ አንደበት የተማሩትና በጽሑፍ የተቀበሉትን የሰሙትንም ያዩትንም ሁሉ እንዲያዙ እንዲያደርጉ እንጂ የተጻፈው ብቻ እንዳይዙት እንዲጠብቁ አልነበረም። ዛሬም እኛ በትውፊት የደረሰንን ሁሉ ልንጠብቅ መንፈሳዊ ግዴታችን ነው። ሁለተኛ ጢሞቴዎስ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ቢሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተገስጾ፣ ልብንም ለማንቃት፣ ለጽድቅና ለሌላው ምክር ይጠቅማል። ምክሩም ጠቃሚና አስፈላጊ መሆኑን ተዋህዶአውያን እናምናለን። ስለዚህ በቤተ ክርስቲያናችን ያሉትን የእግዚአብሔር መንፈስ ያለባቸው ቅዱሳን መጽሐፋትን ሁሉ ለክርስቲያናዊ ሕይወታችን እንገለገልባቸዋለን። በመጨረሻ ኦርቶዶክሳውያን በቤታችን ያለን መጽሐፍ ቅዱስ 80 አሐዱ የኦርቶዶክስ፣ 73 የካቶሊክ፣ 66 የፕሮቴስታንት፣ 24 የአይሁድ በመሆኑም አለመሆኑም ለይተን ተረድተን የራሳችን የሆነውን ትክክለኛውን 80 አሐዱ መጽሐፍ ቅዱስን እንጠቀም። ከዋክብት የሚያመሰግኑት በስማቸውም የሚጠራቸው የጸጋ ብዛት የማይታወቅ የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ ጸጋው ይብዛልን። በትክክለኛ መንገድ እንድናልፍ ይርዳን። አሜን ይላል። ስለ ቃሉ የቃሉ ባለቤት የአምላካችን ስም የተመሰገነ ይሁን። አሜን። እኛም የሰማነውን 30 60 መቶ አማራ ፍሬ እንድናፈራ እግዚአብሔር አምላክ ይርዳን። የሰማነውን በልቦናችን ጽላት ይጻፍልን። ስለተከታተላችሁኝ በእግዚአብሔር ስም አመሰግናለሁ። ወስብሐት ለእግዚአብሔር።